ሰላም ጤና ይስጥልኝ እንዴት ናችሁ? ፍሬው ነኝ። ዛሬ ያለምንም አረንጓዴ ጨርቅ በስልካችሁ ካፕካት ብቻ በመጠቀም የቪዲዮአችሁን ጀርባ በሰከንዶች ውስጥ እንዴት መቀየር እንደምትችሉ አሳያችኋለሁ። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ዛሬ ባንድ ስራ ከች ብዬላችኋለሁ። ይህም ዛሬ ይዤላችሁ መጣሁት ካፕካት። እንግዲህ ትልቁና ካፕካት ማለት ያው የስልክ ወይም ደግሞ ፎቶ ኤዲቲንግ ላይ ትልቁን ስራ ድርሻ የያዘ ካፕካት ነው። ሶ ካፕካት ላይ ብዙ አይነት ፊቸር አለ ውስጡ ላይ እኛ ማናቃቸው። ሶ እስኪ ባለፈው አንድ ቪዲዮ ላይ ያለው ዛሬ ሁለተኛ ቪዲዮ ነው ካፕካት ላይ። ዛሬ ባክግራውንዳችን እንዴት አድርገን ነው ጽድት ባለ መልክ የምንቀይረው የሚለውን ነገር ደረጃ በደረጃ እናያለን። ተከታተሉኝ። ሶ እንደምትመለከቱት ወደ ካፕካት እንገባለን። በኋላ ከላይ በኩል ኒው ፕሮጀክት ይላል። ሶ እኛ ኒው ፕሮጀክት ምክንያቱም አዲስ ለመስራት ስለፈለግን ኒው ፕሮጀክት ነው የምንለው እና ለባክግራውንድ የሚሆን ፎቶ ደግሞ ቀድመን እናዘጋጃለን። እንደዚህ አይነት ፎቶ ጽድት ያለ ፎቶዎችን ፕሮምፕት በመጠቀም ለኤአይዎች በመስጠት ጽድት ያለ ኳሊቲ ያለውን ለባክግራውንድ ፎቶ በስማችሁ ይሁን በተለያየ ነገር አድርጋችሁ ማሰራት ትችላላችሁ። ሶ ፕሮምፕቱን ከፈለጋችሁ እኔ ቴሌግራም ቻናል ላይ ፖስት አደርግላችኋለሁ። አሁን ወደ ጉዳያችን እንግባ። ሶ እንዲህ ስንመጣ እንደምትመለከቱት እኔ መጀመሪያ ያስቀመጥኩት ፎቶ አለኝ። በዚህ መልክ እንደምታዩት እንግዲህ በስሜ ሎጎ አሰርቼ ጽድት ያለ ኳሊቲው የሚያምር እንግዲህ ኦፊስ በሉት ቢሮ በሉት እንግዲህ ሶ ኢንሻአላህ ይቀርም ወደፊት እንደምትመለከቱት እዚህ ውስጥ ከገባን በኋላ አድንለዋለን። ሶ እንግዲህ ጽድት ያለ የኦፊስ ባክግራውንድ አስቀመጥን ማለት ነው። ሶ አሁን ደግሞ እኛ ምንድነው ማድረግ የምንፈልገው የሚለው ነገር ደግሞ እናያለን። እንደምትመለከቱት ከዛ በኋላ ምንድነው የምናደርገው እኛ አሁን ማስገባት የፈለግነው ቪዲዮ ሶ ኦቨርሊ እንጫነዋለን። ኦቨርሊ ስንጫነው አድ ኦቨርሊ የምትላለች ፕላሱን ስንጭነው ከዛ ቪዲዮ እንመርጣለን። ምክንያቱም ማስገባት የፈለግነው የትኛው ነው ቪዲዮ ነው። ምክንያቱም ባክግራውንዱን መቀየር የፈለግነው ወይም ደግሞ በኳሊቲ ባለው ስቱዲዮ ላይ ቪዲዮ እንዲሰራለን የፈለግነው የትኛው ነው በሚለው ገብታችሁ እናንተ ቪዲዮ ትመርጣላችሁ። እኔ ሰብሰብ አድርጌ ቪዲዮ ልምረጥ። ሶ ጋይሶች እንደምትመለከቱት እኔ ለምሳሌ ለዚህኛው ለስቱዲዮ ይመጥነዋል ብዬ መጀመሪያ የተሰራ ቪዲዮ አለ። እሱን ቪዲዮ አስገባው ማለት ነው። ሶ እዚህ ከገባችሁ በኋላ ምን ታረጋላችሁ? እዚህ ጋር ከፎቶ ጋር ሳብ እናረጋለን ከዚህ ምክንያቱም እንትኑ እኩል ነው መሆን ያለበት እንደምትመለከቱት። ሶ ፒክቸሩ አብሮ እንዲሄድልን ማለት ነው። እናማ ቤተሰብ ከዛ ወደ ታች ወረድንልና ምን እንፈልጋለን? ሶ ከዛ ሳብሳብ እናረጋለን። ምክንያቱም ቪዲዮ ባክግራውንድ አስቀምጠናል። ቪዲዮውን ደግሞ ሶ ዋናው ጨዋታ እዚህ ጋር ነው። እንደምትመለከቱት ከታች ሸፍኖታል። ሶ እቺኛዋ ሪሙቭ ምትለዋን ጠቅ እናረጋለን። ሶ እቺኛው ሪሙቭን ጠቅ ካረግን በኋላ እዚህ ጋር እንደምትመለከቱት አውት ሪሙቭ ይላል። ሪሙቭ ኦል ይላል። ምክንያቱም ፎቶ ብቻ እንዲቀመጥ ነው። እዚህ ጋር ያሉት የመጀመሪያ ባክግራውንዶች እንዳለ ይነሳሉ ማለት ነው። ሶ እቺኛዋን ጠቅ እናረጋለን። እንደምትመለከቱት በሚያምር መልክ አድርጎ ከባክግራውንድ ከጀርባ የነበረውን ነገር ኳሊቲውን በጠበቀ መልክ አድርጎ የኔን ፎቶ ብቻ አስቀምጦታል ማለት ነው። ሶ እንደምትመለከቱት እኛ ይሄን እንዲናስቀምጠዋለን። ሶ ምክንያቱም አቀማመጡን እናስተካክለዋለን ማለት ነው። ሰላም እኔ ፍሬው ነኝ። ፕሮፌሽናል ፎቶ ኤዲተር፣ ዲጂታል ፍሪላንሰር እና ቴክኖሎጂን ወደ አማርኛ አቀርብልሃለሁ።
ፍሬው ኢትዮ ቢዝነስ ካምባል። ይህ ቻናሌ ስለ ቴክ፣ ኤአይ፣ ስልክ ምክር፣ ዲጂታል ገቢ ሁሉ ነው። እንኳን ደህና መጣችሁ። እንደምትመለከቱት ጽድት ባለ ኦፊስ ባለው አስመስሎ ከጀርባ ያለውን ነገር ባክግራውንድን አንስቶልኝ ጽድት ባለ ማርክ አድርጎ ካፕከት ትልቅ የሆነ ፊውቸር አለው። በጣም የሚያስደስት በጣም ትላልቅ ከዚህም የተሻለ በጣም ብዙ የምንማራቸው ነገሮች አሉ። አሁን እንደምትመለከቱት እኔ ኦፊስ ላይ ቁጭ ብዬ ምንም ያለ ምንም ስኪል ምንም ቪዲዮ ካሜራ ሳያስፈልገኝ ምንም ቢሮ ሳያስፈልገኝ እንግዲህ በምታዩት መልክ ፕሮፌሽናል በሆነ መልክ ቪዲዮን ሰርቶ ሰጥቶኛል። ስለዚህ ሁላችሁም እንደዚህ እየገባችሁ ካፕከት ላይ በጣም የሚጠቅሙና ደስ የሚሉ አዳዲስ ነገር ስላለ ገብታችሁ ተጠቀሙበት። ቀጣይ ደግሞ ካፕከት ላይ ሌላ የምናያቸው አዳዲስ ነገሮች አሉ። በዛ ቪዲዮ እስክመጣ ቸር ያቁ። እንደምትመለከቱት እዚህ ከገባን በኋላ እንኳን ደህና መጣችሁ። ኦልሬዲ እኛ ደረስን ማለት ነው። እዚህ ጋር ስሊፕ እንለዋለን፣ እንቆርጠዋለን። ዲሊት በምታዩት መልክ ከዛ ምንድነው የምናደርገው እኛ ኤክስፖርት እናደርገዋለን ማለት ነው። ኤክስፖርት ስናደርገው ቪዲዮውን በሚያምር መልክ አድርጎ ቆርጦ ያወጣልናል ማለት ነው። ስለዚህ ጋይሶች እንደዚህ ጠቃሚና አዳዲስ ቴክኖሎጂ ነኮችን ሁሌ እንዲደርሳችሁ ሰብስክራይብ በማድረግ በተናን በመጫን አበረታቱን። ቀጣይ በሌላ ቪዲዮ እመጣለሁ። ይመቻችሁ።